ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር መደበኛ ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ጋበዝናችሁ። ቋሚ ሲኖዶስ ውስጥ ማን አለ? ሳዊሮስ አለ። ግድያውን ከሚመሩት መካከል አጽብቶ ኦርቶዶክሱን ትክክል ነው ከሚሉት መካከል ሕርያቆስ አለ። አብይ አህመድ ጸጉሩን እያሻሸ አንተ የኔ ኩያ እኮ ነህ ያለው ሰው አንተ የኔ ኩያ ነህ፣ ይሄንን ሽማግሌ ሁሉ ተወው ብሎታል። ሕርያቆስ ህልሙ ከአብይ አህመድ ጋር ሆኖ ስለሚያገኘው ሌላ ስልጣን ነው። ሰው ጺሙን ስላስረዘመ የንግግሩን ስላሳመረ ምናምናት መለካዊ ሆኗል። ግልጹን እንነጋገር። ምንም ማሽሙንሞን አያስፈልግም። ምንም ማሽሙንሞን አያስፈልግም። እውነታውን መመስከር ነው። ለነሱም ለንስሐ ከጠቀማቸው እንደገባን ካወቁ እውነታው ይሄ መሆኑን ምዕመኑ ከተረዳ ምናልባት ይመለሱ ይሆናል። ምናልባት ማን ያውቃል? ዴማስ ሆነው ሄደው ከቀለጡ ሌላ ነገር ነው። ጳውሎስ ሆነው ተመልሰው ከአሳዳጅነት ወደ አጥማጅነት ከመጡ ደግሞ ማን ያውቃል? እግዚአብሔር ያውቃል። ግን እኔ የማውቀውን እውነት ነው የምነግራችሁ። የአሁኖቹ የቋሚ ሲኖዶሱ አካባቢ ፈላጭ ቆራጭ የሆኑት ሹመኞች ሳዊሮስም ሕርያቆስም ብትወስዳቸው ለአብይ አህመድ የትኞቻችን የበለጠ ቅርብና ታማኝ እንሆናለን በሚል የሚለፉ ናቸው። የአዳነች አቤቤ ቀሚስ ምን ያህል ይሰፋል የሚለውን ልኬት ብትጠይቃቸው ሕርያቆስና ሳዊሮስ ናቸው የሚያውቁት። ቱ ቢ ኦነስት የምንነግራችሁ ምንም ምርጫ የለም። ይኸውልህ እንዲህ እየተሳቀቀ ወገን እየሞተ አንተ ቆውን አይተህ ምናምን የሆነ ነገር ብትል በዚህ አትጸድቅም። እጸድቃለሁ ካልክ መብት ነው። በፈለከው መንገድ መሄድ ትችላለህ። የሳዊሮስ መስቀል እኔ ሊያወግዘኝ አይችልም። ይኸውልህ ከነዚህ ከግፈኞች ጋር ክርስቲያኖችን ከሚያርዱ ጋር አብሮ የተቀመጠ እንዲህ ነው የሚለው መጽሐፍ። ዕጣኑም ምናምንቴውንም ከፊቴ ይዘህ ሂድ ከእጅህ ማን ይፈልጋል ነው የሚለው እግዚአብሔር። እኔ የማውቀው እግዚአብሔር ነው የሚለው። this is the fact። እንግዲያማ ሊፈርዱ የመጡትን በድንጋይ ሊወግሯትም ተንሰፍስፈው የመጡትን ካየ በኋላ እንዲህ አላቸው፣ ከእናንተ መካከል ኃጢአት የሌለበት ማንም ቢኖር እሱ ይውገራት። አይደለም ያለው? ከእናንተ መካከል ኃጢአት የሌለበት፣ ከእናንተ መካከል ክፋት የሌለበት እሱ ይውገራት። ጎበዝ፣ በቤተ ክርስቲያን ጉዳይ በእምነት ጉዳይ ቢያንስ በዚህ ደረጃ ካልመረርክ በጣም አስቸጋሪ ነው በእውነቱ። ፖለቲካውን ቶ ከዚህ በፊትም ስንል ነበረ፣ ፖለቲካ ምናምን የሚለውን ነገር እርሳው። አንድ ፓትርያርክ፣ አንድ ጳጳስ፣ አንድ ካህን ምን አስፈርቶት እንደው የውስጡንም ሽንቶ በውጭ ያለው ጳጳስ ምን ሆኖ ነው? ምን ሆነው ነው? እስቲ ንገሩኝ። በየደብሩ የቤተ ክርስቲያን አስተዳዳሪዎች አሉ አይደለ? ምዕመናን እያዋጣችሁ የምትቀልቧቸው አይደለም? ጥሩ መኪና እንዲነዱ ጥሩ ቤት እንዲኖራቸው ምናምን የምታስችሏቸው አሉ። የቤተ ክርስቲያን ጉዳይ እረፍት የሚነሳቸው ሲያነቡ የሚያድሩ ሲጸልዩ የሚያድሩ የእውነት በሰለጠነ ሀገር በአሜሪካ ውስጥ እንደ ባህታዊ የሚኖሩ የግዴታ ሰንሰለት አድርጎ ምናምን አድርጎ ስላላየኸው ህይወቱ ሌላ ነው ማለት አይደለም። በጣም ቀናኢ የሆኑ በየዕለቱ የቤተክርስቲያን ጉዳይ የምዕመናን ጉዳይ የሚያንገበግባቸው አባቶች አሉ። የሚያነቡ የሚያለቅሱ አባቶች አሉ። ግን ስንት አብያተ ክርስቲያናት አሉ በአሜሪካ በአውሮፓ ውስጥ? እስኪ በየቦታው ያላችሁ በምትሄዱበት አብያተ ክርስቲያናት ማን ሲጸጸት አያችሁ? ማን ሲቆጨው አያችሁ? ግፋቢል ማንም አይሰማንም ብለው አገዛዙ አይሰማንም አይቀየመንም ብለው ባሰቡ ጊዜ ምናልባት ከቅዳሴ በኋላ አንዲት ደቂቃ ምዕመናንም ምንም እንዳይሏቸው። በእውነት ያሳዝናል። ምዕመናን በአርሲ ወገኖቻችን አለቁ ምዕመናን ምናምን ሊል ይችላል። ጉጣ ብትለው አደባባይ አይወጣም። አየህ፣ እነዛ የሞቱ ምዕመናን ቢቆጩት ለፖለቲካ ዓላማ አገር ተበደለ፣
አገር አደጋ ውስጥ ወደቀ፣ ወገኖቻችን ለጥቃት ተጋለጡ ብለው ነው የምነግራቸው። የፖለቲካ ኃይሎች ወይም አክቲቪስቶች፣ የመብት ተሟጋቾች እኮ ህዝቡን አሰባስበው ስቴት ዲፓርትመንት በር ላይ ሄደው እኮ ይሰለፋሉ አይደለም? ከቅዳሴ በኋላ በ2 ደቂቃ የለም እንዳትለው፣ አላወገዘም፣ አልተናገረም እንዳትለው ቢለን አትስማው። አሁን እኮ ራሳችንን ችግር የገዛ ጠላታችን ራሳችንን የሆን ነው። እምንቀልበውን አላወቅንም። ስንቶች ውስጥ ተቆጡ? እስኪ ጠይቁ ራሳችሁን። በየምትሄዱት አብያተ ክርስቲያናት ስንቶቹ ሲቆጩ አያችኋቸው? በተመሳሳይ ሁኔታ ሁልጊዜ ሰልፍም ምንም ቢባል የሚወጡት ተመሳሳይ ሰዎች ናቸው እንደምታውቁት። እነዚያ ቤት የላቸውም፣ እዛ የተገነባ ህንፃ የላቸውም። አሁን በቅርብ ጊዜ አላያችሁም? 40 ሚሊዮን ቤቴን ለከሌ ምናምን ሰጥቻለሁ። መጀመሪያ 40 ሚሊዮን ብር ቤት ምን ልታረግ ነው? ምን ያለው ጉደኛ ነህ ለመሆኑ? 40 ሚሊዮን ብር ቤት ህንፃ ገንብተ ስንት ዓመት ሆኖታል ሲባል 15 ዓመት 20 ዓመት። ከኔ ኢማጂን ከ15 ዓመት በፊት የ40 ሚሊዮን ብር ቤት ገንብቷል ዋሽንግተን ዲሲ ተቀምጦ። ህዝቤ ወሩን ሲቃጠል ሲንገበገብ ውሎ በዚህ በዚያ 2 ስራ 3 ስራ ሲሰራ ውሎ መባ ብሎ እየሄደ ይሰጣል። ጋሼ ወስዶ የ40 ሚሊዮን ብር ቤት ሰርቶበታል። እንዴ አንተ ሲራራ ነጋዴ ነው ወይ ብላችሁ ጠይቁት እስኪ። ከምጽዋት ከሚመጣ ገንዘብ ውጪ አገልግሎትህ ለዓመታት ካህን ነህ፣ ጳጳስ ነህ፣ አለቀ። አንድ ካህን አንድ ጳጳስ ከየት አመጣኸው 40 ሚሊዮን ቤት ለመገንባት ህንፃ ለመገንባት ተብሎ አይጠየቅም። አየህ፣ የነተበ ልብስ ለብሰው በየገዳማቱ መከራቸውን የሚያዩ ማስቀደሻ ጧፍና ሻማ የሌላቸው፣ አየህ፣ የእርግማንህ ምልክት። በየዕለቱ የሚወርደው የነዛ እምባ እሳት ሆኖ ባይፈጅህ ምን ይገርማል? እዛ ያለውን እንደው ኤክስኪውዝ እንስጠው ብንል ውጭ ያለው ታዲያ ምን ሆኖ እኮ ነው? ጥያቄያችን እኮ ይሄ ነው። አሁንም ደግሞ አለው ሁሉም ካህን ሁሉም ጳጳስ እያልኩ አይደለም ያለሁት። ቀናይ የሆኑ አሉ፣ ለህዝባቸው የሚጮሁ አሉ። ምሳሌ ጥቀስ ብባል እኮ ከጳጳሳት አቡነ ሉቃስ አሉ፣ አቡነ ጴጥሮስ አሉ። እየጮሁ ነው እኮ። ስለ ጮሁም ልክ አይደለም ስላሉም ስለተቃወሙም አቡነ ሉቃስም አቡነ ጴጥሮስም ኢትዮጵያ አገራችሁ አይደለም አትገቡም ተብሎ ተነጥቀዋል። ቢኮዝ ካላውያን ነገስታት ከአረመኔዎች ጋር አንሰለፍም በማለታቸው። ጌታ የተንጠለጠለ ቦርጩን አዝሎ በፈረስ ክላስ ተኝቶ ውስኪ እየጠጣ አዲስ አበባ እየደረሰ የሚመላለሰውን በሙሉ ጉልበቱን ስመ የምትጸድቅ ይመስላል። አትጸድቅም ጌታዬ፣ አትጸድቅም። ከዚህ የምታገኘው ቡራኬ የለም። እውነቱን እንነጋገር። እጸድቃለሁ ካልክ መብት ነው። በፍጹም ግን የሚሆን አይደለም። ራስን ማታለል ምንም ጠቀሜታ የለውም። አትሊስት የሚያደርጉትን አናድርግ። ለፈሪሳውያንም ይህን የተባለው አትስከሩ ይላሉ፣ እነሱ ሰካራም ናቸው። አትስረቁ ይላሉ፣ ሲሰርቁ ነው የሚውሉት። እነሱ አትዘሙቱ ይላሉ፣ እነሱ ሲዘሙቱ ይውላሉ። ምን እናድርግ አለ እኮ ህዝቡ ግራ ቢገባው። ያኔም እኮ ጠይቋል። በእነሱ ይብሳል ምን እናድርግ አሉ። የለም አትስረቁ ካሏችሁ አትግደሉ ካሏችሁ የሚሏችሁን ነገር መልካም መልካም ስለሆነ እሱን አድርጉ፣ እንደሚያደርጉት ግን እንዳታደርጉ ነው የተባለው። ኤሊ በቤተ መቅደስ ውስጥ ቁጭ ብሎ ልጆቹ በመቅደስ ነውር እንደሚሰሩ እያወቀ ስለ ልጆቹ እየራራ ዝም አለ። ምንም ምክንያት ይኑርህ ስለሚፈጸም ጭካኔ ስለሚፈጸም ኃጢአት በደል ብለህ ጮኸ ለምን ብለህ እስካልተቆጣ ድረስ እንደ ኤሊ ከወንበርህ ተገልብጠህ ትሞታለህ። ምን ጥርጥር አለው? ከወንበርህ ትገለበጣለህ። እናማ ኤሊ እኮ የተከበረ ካህን ነው፣ ለማየት የሚያሳሳ ስሙን ሲጠሩት የሚፈሩ ስንት ነገድ በስሙ የሚጠራለት ከወንበር ላይ ተገልብጦ ግን ሞተ። ተፈረደበታ። ኃጢአት ሲሰሩ የነበሩ ልጆቹ ሞቱ። የእነሱን ሞት ሲሰማም እሱ ሞተ። እነዚህን የተለየ ምናምን አድርገህ በተለየ ሁኔታ መሄድ በፍጹም ልክ አይደለም። በተደጋጋሚ ጊዜ ከዚህ በፊት የነበሩ ሌላ ተሞክሮዎችንም እንደ መነሻ እያደረግን በብዛት አንስተናል። እባካችሁን በቤተ ክርስቲያን ውስጥ
ጥያቄ መነሳት ካለበት መረር ያለ ጥያቄ ከምዕመኑም ከሌላውም ከሚቆጨው ሁሉ ቤተክርስቲያኗ ተተብትባ የተያዘችው በመለካውያን ነው እና አብይ አህመድ ተቆጣጥረውታል፣ ካህናቱ ተቆጣጥረውታል። ነገርናችሁ እኮ በቃ ምንድነው የምጠብቁት ከሳዊሮስ? እኚሁ ማናቸው የሚባሉት የሀገረ ስብከቱ ሊቀ ጳጳስ ለመጠየቅ ሞከርን። በእውነቱ በዙሪያቸው ያሉ ሰዎቹንም አሁን በማሟያ የገቡ ቢሆንም እንኳን የብዛሚነስም መንፈሳዊነት አላቸው። የብዛሚነስም ችግር በተፈጠረ ጊዜ ሁላ ቢያንስ መግለጫ አውጥተው እነ አራርሳ መግለጫ እንዴት ያወጣብናል? እኛ የሾምነው መግለጫ እኛ ላይ እንዲያወጣብን ነው ወይ የሚል ነገር ያቀራራሉ። ምክንያቱም የፖሊስ ኮሚሽኑ ማለት ነው ኦሮሚያ ክልል ቢያንስ እንደዚህ የሚሉ ትንሽም ቢሆን የሚሞካክሩ ልክ አይደለም የሚሉ አሉ። ሌላውን አድፍጦ ዝም ብሏል። መቀያየም አይፈልግም ከመንግስት ከሚባለው ቡድን ጋር ማት ነገር እዚህ ሲያምታታ ሲጠጣም ወይ አልባሌ ቦታም እዚህ ሲል ስርዓቱ ቀጨም አድርጎ ያዘባቸው ነገር አለ። በቃ አድፍጠው ዝም ብሎ ጎብለል ከእግዚአብሔር በላይ ስርዓት እየፈሩ ማለት ነው። በእውነት ምን አለበት ይሄ ቢቀርና በዚህ እድሜያቸው የፈለገውን ይበል ብን ብለው ከሰው ተደብቆ ከእግዚአብሔር መደበቅ እንደማይቻል ያውቃሉ። አብይ አህመድ የሚያስፈራራው ይሄን አወጣብሃለሁ እያለ የሚያስፈራራቸውን ነገር ከአብይ አህመድ በላይ ሰማይና ምድርን የፈጠረ የድንግል ማርያም ልጅ ኢየሱስ ክርስቶስን እንዴት ሳይፈሩት ቀሩ? እነዚህ አባቶች ለምን በቃን ብለው በቃን ብለው ለምን ምንን ብለው ገዳም ሄደው ለንስሐ አልበቁም? ጭራሽ ደግሞ መስቀል ይዘው እነሱ አውጋዥ መሆን ይፈልጋሉ። አየህ፣ ወንጀሉን ስታወጣበት ወንጀል የተነገረብኝ ብሎ አውግዛለሁ ብሎ ያስፈራሯቸው ሰዎች አሉ። እንዳትፈሩ ምንም አይነት ይሄ ከአገዛዙ ጋር ተባብሮ ወንጀል የሚሰራ በሙሉ አውግዞህ ምንም ባንተ ላይ የሚመጣ ነገር የለም። በራሱ ግዘቱ ይመለሳል። ሊረግም ወጥቶ ተረግሞ ይመለሳል። ምንም አትፍራ። በዚህ በኩል ብቻ በክፋት መንገድ ብቻ በኃጢአት መንገድ አትሂድ። ይሄ ነው እውነታው። እና በአርሲ እየተፈጸመ ያለው መራር ግፍ የእውነት ያስቆጫል፣ የእውነት ያንገበግባል። አንዳንዶች ይሄንን ህመማቸውን ስቃያቸውን እንደው ቢያንስ ለምን እንዲህ እንሆናለን? ለምን ይሄ ግፍ ይፈጸማል? ምን አደረጉ ክርስቲያኖች? ለምን እንደዚህ ይሰቃያሉ? ብለው አንዳንዶች ቢያንስ ያቅማቸውን ያክል የሚችሉትን ያክል እየተናገሩ እንደሆነ ተመልክተናል። ከአርቲስቶች መካከል አንድ ሁለቱ እንደው ብሶት ሲተናነቃቸው ከዚህ በላይ ምን እንሆናለን ብለው ልክ ቴዲ አፍሮ ፍቅርን ብለን እንጂ ብዬ እንጂ ነው ያለው አይደለም። ከዛ እኔ መች እፈራለሁ እኔስ ለአንድ ከሀገር አይበልጥም መች ይበልጣል እኔስ አንድ ነፍስ የሚልበት ማለት ነው። ቤተክርስቲያን ደግሞ ከሀገርም በላይ ናት። እስኪ እንስማው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች
ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። ጅበል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን፣ የዓለም ህዝቦች ሁሉ የእኛን ችግር አይታ ብቆች ነው የቃቃ ጨዋታ ነው አይደለም። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እንደሰማችሁት ነው። በቀደም ሲል እንደነገርኳችሁ የኦሮሞ ተወላጅ ይሁን የምን ተወላጅ ይሁን ማህተምህን በጥስ ነው። የ101 ዓመት ቤተክርስቲያን አሁን ከጨረሷቸው ኦርቶዶክሳውያን ጋር አብረው ፈጅተዋቸዋል። ይሄ የሚገርምህ አካልና ከሌላ ጋር አሶሲየት ለማድረግ የምትሞክር አካል ብዙም ስለማይጠቅም ብትተውት ጠቃሚ የሚሆነው ይሄ ጥቃት አትሮንሰ ማርያም ላይ መድፍ ወርውሮ ከመምታቱ ጋር የተያያዘ ነው። ይሄ ጥቃት ወደድክም ጠላህም ማህበረ ዴጎ ላይ ክርስቲያኖችን ሰብስቦ ኦርቶዶክሳውያኑን ሰብስቦ በትግሬነት ስም እየጨፈጨፉ እየገደሉ ገደል ከመክተት ጋር የሚገናኝ ነው። ይሄ ጉዳይ ደብረ ዳሞ ላይ ከተኮሱት ጋር የሚገናኝ ነው። ይሄ ጉዳይ የአብነት ትምህርት ቤት ላይ ከፈጸሙት ፍጅት ጋር የሚገናኝ ነው። አርሲ በተለየ ሁኔታ መዋቅራዊ ጥቃቱ ሪፒቴሽኑ ተደጋጋሚ ከመሆኑ ውጪ በሁሉም የአገሪቷ ክፍል እንዲህ ያለው ነገር በፕሮጀክት ነው እየተፈጸመ ያለው። ለምን ይመስልሃል? የአርሲ በተለየ ሁኔታ እና ስልጤ ዞን ላይ ልዩ ፕሮጀክት የተዘረጋው ለምን ይመስልሃል? ሁለቱ ላይ በተለየ ሁኔታ ፕሮጀክት አለ፣ በስልጤ ዞንና በአርሲ ላይ። እነዚህ የፕሮጀክቱ የአጠቃላይ ፕሮጀክቱ የፕሮጀክት ኢምፕሊሜንቴሽን ሳይት ተመርጦ የትጋ ይህንን ፕሮጀክት ለማስፈጸም የትጋ ብንጀምረው የሚል ታስቦ ነው እየተካሄደ ያለው። ልክ ወለጋ ላይ በተለየ ሁኔታ ከሌላው የኦሮሚያ ክፍል ሁሉ በመነጠል ወለጋ ላይ ኤክስፐሪመንት ነው አደለ የሰሩት። አማራውን እንዴት አድርገን ማጽዳት እንችላለን በሚል እቅዱን ያቀዱት ወዴዶች ናቸው። እቅዱ የታቀደው ጨፌ ኦሮሚያ ላይ ነው። ፕላን አድርገው አቅደው ተዘጋጅተው ሲያበቁ እንዴት አድርገን አማራውን እንጠርገዋለን የሚል ፕላን አወጡ። በዓመት 1 ሚሊዮን አማራ መጠረግ አለበት የሚል ብያኔ ላይ ደረሱ። ያንን ለማስፈጸም በጣም ጭካኔ የተሞላበት ግድያ የሚፈጽሙ አካላት ተመለመሉ፣ ምህረት የሌላቸው። እነዚያን ብረንወሽ አደረጓቸው፣ ስልጠና ሰጧቸው። በድምፅ አመጣን። ሽመልስ አብዲሳ ምን ሲል እንደነበር አልሰማችሁትም?
የሽመልስ አብዲሳ ንግግር ምንድን ነበር? እየሞቱ እንዴት ዝም አሉ ብላችሁ አትጠይቁን። አማራው እንዴት ታገሰ ብላችሁ አትጠይቁን። እንዴት ዝም አሏችሁ አትበሉን። እኛ አለ ሽመልስ አብዲሳ ኮንቪንስ ማድረግ ያለብን ኮንቪንስ አድርገናል። ኮንፊውዝ ማድረግ ያለብንን ኮንፊውዝ አድርገናል። ባህር ዳር ተሻግረን መስራት ያለብንን ሰርተናል አለ። ኮንቪንስ ካደረጓቸው መካከል አማራውን እንደ ህዝብ ጠርቶ ተላላኪ የሚል እንደ ተመስገን ጥሩነህ ያለ አምኖ ተቀብሎ ከነሱ በላይ አስፈጻሚ ሆኖ ከጎናቸው ተሰለፈ። እንደምታውቁት ኢራቅ ላይ ክርስቲያኑን ሙልጭ አድርገው ባጸዱበት ጊዜ የሳዳም አስተዳደር በሚኒስትር ደረጃ ክርስቲያኖች ነበሩት። በወቅቱ ከነበሩት የሳዳምን አጀንዳ ያስፈጽሙ ከነበሩት ሙስሊሞች በላይ በእስልምና ስም ካሉት በላይ ክርስቲያኖቹ የመረረ ጨካኞች ነበሩ። በዚሁ አጋጣሚ ከሰሞኑ መለስበታለሁ። አሁን በፋኖ ትግል ወይም በአማራ ትግል ውስጥ ከኔ በላይ ላሳር የሚልና ሌሎቹን ሁሉ በወያኔነት በምናምን እየወነጀለ ያለ ሰው ግን የኔ ገራፊ የነበረ ማዕከላዊ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ። ለወያኔ በወያኔነት የሚከሰስ ከሆነ ከዚህ ሰው በላይ እመጣበታለሁ፣ በደንብ በዝርዝር እመጣበታለሁ። ደረቴን ረግጦ ላይ ሽጉጥ ደቅኖ የነበረ ሰውዬ አሁን የትግል መስመር አገናኝቷል ተብሎ በቃ እኮ ትተን እኮ የማዕከላዊ ገራፊ የነበረ ሰው ከየት ሞራል አምጥቶ ነው ሌላውን ግን የሚከሰው? ይሄንን እመለስበታለሁ። አሁን እዚህ ያለውን ጊዜ እንዳይወስድ እዚህኛው ላይ ላተኩር። ምክንያቱም ይሄ በስፋት መምጣት አለብን። ስንመጣ ሁልጊዜም እንደምንለው ነው። ተጨባጭ ነገር ሳንይዝ፣ ማስረጃ ሳንይዝ፣ እውነት ሳንይዝ አንመጣም። ስንመጣ ጉዳያችን አይደለም ማንም ቢሆን። አሁን ይህንን መሰረታዊውን ነገር እንዳይሻማ እዚሁ ላይ እናተኩርና በወለጋ ሲያጸዱት አማራውን ከኦህዴዶች በላይ ኦህዴድ የሆኑት ኮንቪንስ የተደረጉት ብአዴኖች መቁጠር ትችላላችሁ። 1 2 3 ብላችሁ ኢንክሉዲንግ የአሁኗን ሜላት ወርቅ የምትባለውን ነውር የማይሰለቻትን ሴትዮ ጨምሮ ራሳቸውን ክብራቸውን የጣሉ ያዋረዱ በህዝባችን ላይ የሞት ድግስ እንዲደገስ ፈቅደው የገበሩ እንደ ሜላት ወርቅ ያሉ አካላት እየሰሩ ያሉትን ወንጀል የምታዩት ነው። በጣም የሚያሳዝን እንደ ተመስገን ጥሩነህ እንደ አረጋ ከበደ ያሉ ወንጀለኞች፣ እንደ መላኩ አልበል እንዳገኘው ተሻገር ያሉ ጨካኞች ምን እያደረጉ ነው በህዝባችን ላይ? የሚኒስተርነት ስልጣን ይዘው የሚፈልጉትን እስካገኙ ድረስ በህዝብ ላይ የሚፈጸም ይሄ ሁላ ሰቆቃና ወንጀል እየተፈጸመ አንድ ነገር አይተነፍሱም። አብይ አህመድ የሆነ ሀገር ላይ ሱዳን ላይ ጎርፍ 4 ሰዎች ገደለ፣ መግለጫ ያወጣል። እሱን ተከትሎ የቴክኖሎጂና ምናምን ሚኒስትር በለጠ ሞላ ይሄን አለ፣ የእንትናምን ሚኒስትር ውጭ ጉዳይ ይሄንን አለ የሚል መግለጫ ያወጣል። ትረስትሚ አሁን አብይ አህመድ ወጥቶ በአርሲ ጉዳይ ላይ እንደዚህ ነው የሆነ ነገር ምናምን አዘንኩ የሆነች ቃል አንድ ቃል ቢናገር ይሄን ተከትሎ በየቦታ ያለ ሚኒስትር ብቅ ብቅ ያለ አሃ ተፈቅዷል እንዴ እንዲህ ማለት ብሎ ማለት ይጀምራል። ታዩታላችሁ። እየሆነ ያለውን በግልጽ እና እውነታውን መነጋገር ያስፈልጋል። በዚሁ አጋጣሚ ከአርሲው ጥቃት ጋር የተያያዘው ግልጽ እንዲሆንላችሁ መንግስታዊ ነው፣ መዋቅራዊ ነው። መንግስታዊ መዋቅራዊ ፕላን የተደረገ በቂ ዝግጅት የተደረገበት ኤክስፐሪመንቴሽን ሙከራዎች ነው እየተደረጉ ያሉት። ከወለጋ አማራውን ካጸዱት በኋላ አሁን አሊዶሮ ላይ መጥቶ ወደ አዲስ አበባ የሚመጣውን እዛው ጋር እያፈነ እያገተ ወስዶ የፈለገውን በሰው 5 ሚሊዮን 10 ሚሊዮን ምናምን ይልሃል አይደለም። አሁን ማን ነው ወደ አዲስ አበባ መምጣት አትመኝም፣ በቃ አይደለም የኔ አይደለም ብለህ ድምዳሜ ላይ እንድትደርስ አድርገዋል። እንዲዘገንንህ አድርገዋል። ይሄ ልጅ ሲሳቀቅ አይተዋል አይደለ? ማህተሙን ከአንገቱ ላይ ከተበጠሰ በኋላ እንደ ሰው መኖር ይቻላል ያለ አየህ፣ የገዛ እምነቱን እንዲክድ በግድ እያስገደዱት ያለው ሰቆቃ ውስጥ ያለ ወጣት ይህንን ይናገራል።
ስቃዩን መቼም ትረዳላችሁ ብዬ አስባለሁ። የዚህን ልጅ ስቃይ ሰው ከሆንን እንደ ሰው ይሰማናል። መቼም የሰው ልጅ የሆነ ሁሉ የዚህን ሰው ስቃይ የዚህን ልጅ ስቃይ ለመረዳት ህመሙን ለመታመም ከበቂ በላይ ነው። የእውነት የሰው ልጅ ሆኖ ማንም ሰው ይሄንን ሰቆቃ እየሰማ ተኝቶ ካደረ መቼስ ምን ይባላል? ብፁዓን አባቶች፣ ጳጳሳት፣ በተለይ የተወሰናችሁ ባለሻኛዎች፣ እደግመዋለሁ፣ ባለሻኛዎች ቤታችሁ ጃኩዚ ያላችሁ፣ በሚሊየን ብር መኪና የምትነዱ፣ ዱባይ ቤት ያላችሁ፣ ስለ እግዚአብሔር ይሄ ህዝብ እያለቀ ነውና እባካችሁ ይሄንን ህዝብ አልበደላችሁም። እናንተ እንዲህ